سبرايت أرجوات لجين شير أرجوات شير توبيلين هاي أروجيت نجا أرا الجنة منامل الجنة جناني أروجيت مو منام أرا سمور الجنة جنان ده ها الناس تروح الناس ميست هذا اللي ميجبّو ለቤቷ ታታሪ ጀግና ሴት ናት ይሄን ማባዛት እዚህ ማባዛት ሰላም ውድ የኬርቲው ቤተሰቦች እንዴት አላችሁ? በእያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ እንደምታዩት ዛሬ አረማ ላይ ነው ያለነው። እንግዲህ በዚች በመታከል ቦታ ብዙ ነገር ማድረግ ይቻላል በቀላሉ። የኑሮ ውድነቱን ያው ለእናንተ የሚነገር አይደለም። አሁን ባለንበት ሁኔታ ግን ባለች ትንሽ ቦታ ብዙ ነገር ማድረግ እንችላለን። እንደምታዩት እንግዲህ ዛሬ አረማ ያለምን ነው። ይቺ ጊዜ በማትሆን ባልባሌ ነገር በቀላሉ ቦሬ እምታልፍ ጊዜ ናት። ሰው በማማት አላስፈላጊ ነገር እያደረግን ጊዜያችንን ከምናባክን እንደ መዝናኛ ነው አሁን መጠቀም ያለብንና ካለን ጊዜ ቆጥበን ባለችን ቦታ መሬት ባይኖረንም ቦታ እንደዚህ ባይኖርም በእቃ አድርገን የፈለግነውን ነገር አምርተን መጠቀም እንችላለን። እንደ ቃሪያ፣ ካሮት፣ ቲማቲም እዚህ ቦታ የሌለ ነገር የለም። በቆሎ አለ፣ ቲማቲም አለ፣ ቃሪያ አለ፣ ካሮት አለ። ነው ለዚህ ተጋባ ካሜራ ቆስጣ አለ። ያው አረንጓዴ ነገር ሲታይ በጣም ደስ ስለሚል እንግዳችንም እንግዲህ ወደ ስራ ገብተዋል። እንደምታዩት ዛሬ እንግዲህ ከባለቤቴ እናት ጋር ነው አረም እያረምን ያለ ነው። እንደ መዝናኛም ቆጥረን ጊዜ ማሳለፊያ እንዴት ነው? በጣም ደስ ይላል። ቆንጆ ነው። ባትበይውም ያረካሻል። እውነት ነው። አባይ በላም ይረካል። እውነት ነው። ደስ ይላል በጣም። ትንሽ ሰሞኑ ቢዚ ነበርኩኝ አረም አላረምኩም እና በጣም አረም ወሮታል። ይሄ የምታዩት ድንች ነው። ይሄ ደግሞ ቆስጣ፣ ቀይ ስርም አለ። ስር ላይ እንበላበታለን። አዎ በደንብ ነው። በደንብ ክት አድርገን ነው የምንበላው በቀላሉ። እንግዲህ ማለት ጋር ቆንጆ ነው። በጣም ቆንጆ ነው። ከዛ በፊት በእቃ ተሰራው ተሞክሮ አይተን በእቃ ላይ ከማምረት ይልቅ እቃው ላይ ያለው ለምሳሌ ካሮትን በእቃ ሞክሬ ነበር። ከዛ በፊት ካሮት በእቃ ሞክሬ ያው ካሮት ከአፈር ስር መሬት ውስጥ ፍሬውን የሚይዘው ይሄን ነገር ማባዛት ነበር። ምርቱን የሚይዘው መሬት ውስጥ ስለሆነ በእቃ ላይ ምቹ ላይሆን ይችላል። ለዛ ነው መሬት ላይ የዘራሁት ማለት ነው። አሁን እንደምታዩት አረሙ ከተነሳ በኋላ እጅግ ምርጥ የሆነ ምርት ነው የምናነሳው። ይሄ ግን አንቺ ይሄ ግን ይኸውልሽ ቃሪያው መበተን ነበረበት።
በጣም በጣም ጎበዝ ናት። ጀግና ሚስት ናት ልጄ። ቆንጆ ታታሪ ናት። ሁሉን ተሞክራ። ሰብስክራይብ አርጓት ልጄን ሼር አርጓት። ቶፕሊን አይ አሮጊት ነገር ኧረ እርጅና ምናምን ከዚህ ጋር አይገናኝም። አሮጊት መሆን ምናምን ኧረ ደግሞ እርጅና ገና ነው እንዴ? እውነት ጥሩ ልጅ ናት። ሚስት አይደለም ያገባው ለቤቷ ታታሪ ጀግና ሴት ናት። ይሄን ማባዛት እዚህ እቺ ቆንጆ ምርት ያው ቆንጆ ምርት እንደምታገኝ እርግጠኛ ነኝ። እንግዲህ በቀላሉ እዚህ ጋር አንድ አተር ተቀላቅላ የተዘራች ነበረች እና ያው ሽሸት እንቅመሳት ይሸት ጎረጎር ይባላል እንግዲህ በእኛ ሀገር ጎረጎር። ደርሳለች። መሳት የጓሮ እሸት ቀመሱ። በጣም ነው የምትጣፍጠው። እንብላ። እንትኗም ትበላለች። እንጨቷ ራሱ ትበላለች። ይሄ ቲማቲም ነው። እሱ ድንቹ ነው። አሁን ድንቹ ምንድን ነው የሚደረገው? ድንቹ ያው እንግዲህ ይሄ ቅርጫት እንትኑ ረዝሞ የተኛውን እዚሁ እናሳቅፈዋለን። ያችን ሳር ነጭ ሽንኩርት ናት እሷ እዚህ ጋር የምትታይ። ይሄ እዚህ ስር ነጭ ሽንኩርት ናት። ነጭ ሽንኩርት ናት። እና እኛ ግቢ የለም ነው የሌለው። የለም ጎበዝ ሁሉ ነገር አለ። እና አየሽ ይሄ መፍቻ መፍቻ ናት። ታዲያ መፍቻ ናት። ያው እንግዲህ እኛ ጋር የለም ነው የሌለው ብያለሁኝ ቅድም። የለማ እንግዲህ ይበቅላሉ እንዳትሉ አጋጣሚ እዚህ ጋር ከዛ በፊት የስራ ቦታ ነበርና የዛኔ የወደቀ ነው። አሁን እዚህ ጋር ትርፍ ቦታ ይኖርሻል። የሆነ ነገር ትከይ እዚህ ጋር ነው። ቆይ እኔ በቃ እኔ እንትን እላለሁ። እኔ ጨርሰዋለሁ ስለሚደርስ አረሙ
ማለት ነበር እንግዲህ እንዲህ ባለ መልኩ ቤት በኩል ቃሪያም አለ ከጎኑ ሙሉ አስቤዛ ነው። እኔ ከጎኑ ደረሰልሽ ሙሉ አስቤዛ ነው። ምንም ፍለጋ ገበያ አንሄድም። ሽንኩርት አለ፣ ሽንኩርታችን ከደረሰ ሽንኩርት፣ ቀይ ሽንኩርት፣ ካሮት፣ ቲማቲም፣ ቆስጣ እንዳረሱ ሼክ አርጉኝ ነው ድንች ሁሉ ነገር አለ። እንግዲህ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቡን መቀላቀል ትችላላችሁ። ትንሽ ያደክማል፣ መከስከስ ትንሽ ያደክማል። በዛት ከሚያት ከሚ እንትን እስቲ እንትን በይ ትበቅላለች። እቺ ምንድን ናት? ዝም ብሎ ቅጠል ናት። እዚህ ቃሪያዎች ብዙ ነበር ያሉሽ ስላልተንከባከብሻቸው ያው እንግዲህ ቢዝነስ በዛና አረሙ በራሱ ምርቱ እንዲቀንስ ያደርገዋል። አረሙ ሲበዛ ምርቱ ላይ በጣም ይኸውልሽ እዚህ ጋር መዓት ናቸው። አይገርምሽም? አስታክፊያቸው። እዚህ ጋር ደግሞ ዝናብ ሙሉ ለሙሉ እንዳያገኝ ያደርገዋል። ይሄ ዛፍ መኖሩ በራሱ እንጥብጣቢው እንትን ይላል፣ ዝናብ እንዳያገኝ ያደርገዋል። ለዛ ነው ከአሁን በኋላ ጥሩ ዝናብ ካገኘ ካላገኘም ደግሞ በዚህ ውሃ እያጠጣን